የሰው ኃይል አለ ነው የሚለውን ነገሮች በተለይ የአሰልጣኝና የኢንፍራስትራክቸሮችን ለስፖርት መወዳደሪያ የሚሆኑ ማቴሪያሎች ይኖራሉ የሚል ነገሮች አሉ ወይ? ወደዚህ ከመግባታችን በፊት እነኚህን ነገሮች ማዘጋጀት አይጠበቅንም ወይ የሚል ሀሳብ አለኝ። ያ ብቻ ሳይሆን አጠቃላይ በስፖርት ውስጥ ሪፎርም ነው የሚያስፈልገው። ይሄ አንደኛው የሪፎርም አጀንዳ ይመስለኛል። በጣም ትክክለኛ አካሄድ ሄደ መሰረታዊ ሀሳብ ነው። ስለዚህ ከዚህ ላይ ተነስተን የምናቀርባቸውን ነገሮች በአጭር ጊዜ ውስጥ ለውጥ ማምጣት የሚቻል ከሆነ የሁለት ሀገሮችን ተሞክሮ ጠቅሼ ባልፍ ደስ ነው የሚለኝ። አንደኛው አይስላንድ ነች፣ የዓለም ዋንጫ ላይ እንዴት እንደተወዳደረች። ሁለት ሞሮኮ በምን አይነት መልኩ በ4 ዓመት ውስጥ ወደ ዓለም ዋንጫ ገብታ ሁለተኛ ደረጃ ላይ ወጣችበትን መንገድ ብንሄድ ትልቁ የስፖርት ማኔጅመንት ነው። ስፖርት ማኔጅመንት ላይ ከፍተኛ ስራ ነው የሰራቸው። ያ ማለት ምንድነው? አሁን ትልቁ የኛ ችግራችን ምንድነው? የስፖርት ማኔጅመንት ላይ ያሉ ፕሮብሌሞች ናቸው። እነኚህ በጣም ክፍተቶች ናቸው። ይሄን ነገር ካላስተካከል ነገ ምን የፈለገ አዋጅ ቢጸድቅ ራሱ ያን ነገር መስራት አንችልም። እንቅፋቶቻችን ናቸው። ስለዚህ ትልልቅ ተቋማት ተገንብተው በስፖርት ማኔጅመንት፣ በስፖርት ፋይናንስ፣ በኢስፖርት እነኚህን ሁሉ ማደራጀት የግድ ስለሚለን እነኚህን ፖሊሶች ለማስተግበርና ለማስፈጸም መሬት ለማውረድ በርካታ ተግዳሮቶች ይገጥሙኛል ብዬ አስባለሁ። ሌላው ምንድነው ልጠቅሰው የምፈልገው ነገር እኔ አጠራ አድርጌ ነው መግለጽ የምፈልገው ከንዑስ ክፍል 2 ላይ ስለ ብሔራዊ ቡድን ምልመላ የሚለው ላይ አንቀጽ 43 ላይ የተጠቀሰው ናሽናል ቲም ብሔራዊ ቡድን የሚጫወቱ ተጫዋቾች ምልመላ ላይ በርካታ ውጭ ሀገር ያሉ በትውልደ ኢትዮጵያውያን ዜጎች አሉ። ይህ አይነት ነገር መካተት መቻል አለበት። በተለይ በእግር ኳሳችን ላይ ብሔራዊ ቡድን ላይ ይህን እድል ባለማግኘታቸው በጣም በር ተዘግቶ በርካታ ተጫዋቾች አሉ። ስለዚህ ይሄ ነገር ፎከስ ተደርጎ ቢሰራበት ትልቅ ምዕራፍ ያመጣል ተብሎ ይታሰባል። ከዛ በመቀጠል የምንመለከታቸው የኢንፍራስትራክቸሮች ግንባታ መሰረተ ልማቶች ወደ 250 የስፖርት ማዘውተሪያ ቢገነቡም ቴክኖሎጂን አዳፕት የሚያደርግ ነገር እየተደረገ ነው ወይ? አሁንም እዚህ ውስጥ የማየው ላይ የዘመነ ስፖርት ሲባል ስማርት ሲቲ እየገነባን ስማርት ውድድሮችን ማካሄድ ካልቻል ክፍተቶች አሉ። ቴክኖሎጂ ትልቅ ቴክኖሎጂ መር የስፖርት ስትራቴጂ ከሌለ ከባድ ነው። አሁን ለምሳሌ አንድ ምሳሌ የምጠቅሰው እኔ ቫር አሁን ከፍተኛ የፕሪሚየር ሊጉ እንቅፋት ሆኗል። ፕሪሚየር ሊጉ የማይቀጥልበት ደረጃ ላይ ሁሉ የሚደርስበት ነገር እያየን ነው። የዳኞች ችግር በርካታ እንትኖች እየተፈጠሩ። ስለዚህ ይሄ ቴክኖሎጂን አለመጠቀም ራሱ በርካታ ክፍተቶች አሉት ብዬ አስባለሁ። አመሰግናለሁ። ታንኪዩ። እሱ ምንም ችግር የለም።